አንድ ከፍተኛ የኢራን ባለስልጣን እንደተገደለ ተሰማ። በመካከለኛው ምስራቅ በአሜሪካና በእስራኤል ጥምረት ከኢራን ጋር ውጊያው እንደቀጠለ ነው። በዚህ አካባቢ ማለትም በመካከለኛው ምስራቅ በየዕለቱ እንዲሁም ደግሞ በየሰዓቱና በየደቂቃው ተለዋዋጭ የሆነ መረጃም እየወጣ ይገኛል። በትናንትናው ዕለት ማምሻውን በወጣው በዚህ መረጃ አንድ ከፍተኛ የኢራን ባለስልጣን እንደተገደለ የተረጋገጠ ሲሆን ይህ ከፍተኛ የኢራን ባለስልጣንም አሊ ላሪጃኒ በእስራኤል ጥቃት እንደተገደሉ ተረጋግጧል። በኢራን መንግስት ውስጥም እጅግ ከፍተኛ ተአማኒነትና ተሰሚነት ያላቸው የጠቅላይ መሪው አያቶላ አልሃሜኒ አማካሪ የነበሩት አሊ ላሪጃኒ ሌሊቱን በተፈጸመ በእስራኤል ጥቃት መገደላቸውንም የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አስታውቋል። የግለሰቡ መገደል አንድ የእስራኤል ወታደርም ለቢቢሲ ያረጋገጠ ሲሆን ጥቃቱ ከመፈጸሙ በፊትም የኢራን መገናኛ ብዙሃን ባለስልጣኑ በቅርቡ መግለጫ ይሰጣል በሚልም መረጃ ሲያሰራጩ እንደነበረም ተገልጿል። የአሊ ላሪጃኒ መገደልም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጭምር አረጋግጠዋል። ላሪጃኒ ተገድለዋል ሲሉም ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደቂቃዎች በፊትም በሰጠው በዚሁ መግለጫ የኢራን ጸጥታ ምክር ቤት ዋና ጸሐፊና የኢራን ከፍተኛ የደህንነት አማካሪ የሆኑት አሊ ላሪጃኒ ዛሬ ጠዋት በእስራኤል ጥቃት እንደተገደሉ ይፋ ያደረጉ ሲሆን የላሪጃኒን መገደል እያከበርን ነው ብለዋል። ይህ እርምጃም ኢራናውያን የራሳቸውን ጣፋንታ በራሳቸው ለመወሰን እድል ይሰጣል ሲሉም ተደምጠዋል። አሊ ላሪጃኒ ላለፉት 12 ዓመታትም የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉ ሲሆን በቅርቡ ደግሞ በፕሬዝዳንት ማሱድ ፔጂሽኪያኒ የብሔራዊ ደህንነት ምክር ቤት ጠቅላይ መሪ ተወካይ ሆነው ተሾሙ ነበር። በፖለቲካ አመለካከታቸው ለዘብተኛ ወግ አጥባቂ ተብለው የሚታወቁት ላሪጃኒ ኢራን ከምዕራባውያኑ ጋር በምታደርገው አወዛጋቢ የኒውክሌር ድርድር ላይ አገራቸውን ወክለው በመደራደር ትልቁ ሚና የነበራቸው አንጋፋ ፖለቲከኛም ነበሩ። ይህ ግድያም በኢራን ፖለቲካ ውስጥም ትልቅ ስፍራ ባለውና ተደማጭነት ባለው የላሪጃኒ ቤተሰብ ላይ የደረሰ ከባድ መርዶ ሆኖም ተይዟል። የአሊ ላሪጃኒ ወንድም ሴዴግ ላሪጃኒ በአሁኑ ወቅትም የኢራን ሁለት ኃይል ምክር ቤቶች የበላይ አካል ሰብሳቢ በመሆን ያገለገለም ይገኛል። ይህ የእስራኤል እርምጃ በሁለቱ ሀገራት መካከል ያለውን ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም ስጋቶች የተደመጡ ይገኛሉ። በአሁኑ ሰዓት የኢራን ከፍተኛ ባለስልጣን መገደልን ተከትሎ እስራኤል በክላስተር ሚሳኤል እንደተደበደበችም ተሰምቷል። በቴህራን ለተገደሉት ከፍተኛ ባለስልጣናትም ለጥቃቱ መነሻ ሳይሆን አይቀርም ተብሏል። የእስራኤል የቀን ተቀን ጋዜጣ የዲዮት አርሂዮት እንደዘገበው ከሆነ ኢራን ዛሬ ማክሰኞ መጋቢት 8 ቀን 2018 ዓ.ም በመካከለኛው እስራኤል ላይ ያነጣጠረ የክላስተር ሚሳኤል ጥቃት ሰንዝራለች። ጥቃቱን ተከትሎ በቴል አቪቭ፣ በኢየሩሳሌም፣ ማሪያና በተለያዩ አካባቢዎችም ያደጋ ማስጠንቀቂያ ሳይረኖችም ሲጮሁ ውሏል። የእስራኤል የመከላከያ ሰራዊት አይዲኤፍ ከእኩለ ሌሊት ጀምሮ 6 ያህል የባሊስቲክ ሚሳኤል ጥቃቶችን ከኢራን መሰንዘራቸውን ያረጋገጠ ሲሆን አንዳንዶቹ ሚሳኤሎችን በሰማይ ላይ መክሸፋቸውን ገልጿል። ይሁን እንጂ በመካከለኛው ምስራቅ እስራኤል በሚገኝ አንድ የባቡር ጣቢያ አካባቢ የሚሳኤል ስብርባሪ መውደቃቸውንም እንደተረጋገጠም ተሰምቷል። እስካሁን ባለው መረጃ በጥቃቱ የደረሰው የሰው ሕይወት ጉዳት ባይኖርም የድንገተኛ አደጋ ሰራተኞች ግን በስፍራው ተገኝተው የደረሰውን ጉዳት መጠን እያጣሩና እያረጋገጡ እንደሆነም አስታውቋል። ኢራን ይህንን ጥቃት ሰነዘረችውም እስራኤል ትናንትና ሌሊትም በቴህራን በተፈጸመ የአየር ድብደባ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ የሆኑትን አሊ ላሪጃኒና የባሲጂ ሚሊሻ አዛዥ የሆኑትን ጉላምሬ ሱላይማን መግደሏን ባስታወቀችበት ማግስት ነው። ምንም እንኳን የኢራን ባለስልጣናትም ስለ ግድያውም ሆነ ስለ ዛሬው ሚሳኤል ጥቃት እስካሁን ድረስም በይፋ የሰጡት ማብራሪያ ባይኖርም እንኳን ጥቃቱ ለባለስልጣናቱ ሞት የተሰጠ የአጸፋ ምላሽ ሊሆን እንደሚችልም ተገምቷል። በሌላ በኩል የተባበሩት አረብ ኤሚሬቶች ከኢራን ተተኩሰው የነበሩ 10 ባሊስቲክ ሚሳኤሎችን ማክሸፋቸውን ያስታወቁ ሲሆን የአንድ ሚሳኤል ስብርባሪ በአቡዳቢ በመውደቅ የአንድ ሰው ሕይወት ማሳለፉም ተረጋግጧል። በአካባቢው ያለው ውጥረት ያየለ በመምጣትም የአየር መንገዶችን በራዎችን ያቋረጡ ሲሆን የነዳጅ ዋጋም በዓለም ገበያ ላይ ከፍተኛ ጭማሪ እያሳየ ይገኛል። የኢራን ጦርነት በአሁኑ ሰዓት ላይ ዓለምን እያስጨነቀ እንዲሁም ደግሞ ለአንዳንዶቹ ሲሳይ እየሆነ እንደቀጠለ ነው። የኢራን ጦርነት ሩሲያን እያበለጸጋትና ተሰሚነቷን እንዲሁም ደግሞ ሀያልነቷን እየጨመረላት ይገኛል። በቲያትር ወርልድ የቀረበ ሰፊ ትንታኔ እንደሚያመላክተው በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት ዋሽንግተን ካሰበችው በተቃራኒ ለሞስኮ ትልቅ የገቢና የፖለቲካ ሲሳይ ሆኖላታል። ሩሲያ በዩክሬን ወረራ ምክንያትም ለዓመታት ጠለባትን ማዕቀብ ተቋቁማ በቆመችበት በዚህ ወቅት ላይ የኢራን የሆርሙዝ ወሽመጥ መዘጋትም የነዳጅ ዋጋን ሰማይ እንዲነካ አድርጎታል። ይህም ሩሲያ የነዳጅ ምርቷን በውድ ዋጋ ለቻይናና ለህንድ እንድትሸጥና ለጦርነት ማሽኗ የሚሆኑ ተጨማሪ ቢሊዮን ዶላሮችን እንድታገኝም በር
ከፍቶላታል። የኢራን ጦርነትን በፈጠረው የኃይል አቅርቦት ቀውስ የተጨነቀው የትራምፕ አስተዳደር ከሳምንታት በፊትም በሩሲያ ላይ ጥሎት የነበረውን ጥብቅ ማዕቀብ በማራራትም አገራትም የሩሲያ ነዳጅ እስከ ሚያዝያ 11 ቀን ድረስ እንዲገዙ መፍቀዱ የአሜሪካን ፖለቲካ ድክመት እንደሚያሳይም ተንታኞቹ ገልጸውታል። ይህ የዋሽንግተን የሽንፈት እርምጃ ዩክሬንና የአውሮፓ አጋሮቿን ያስቆጣ ሲሆን ፕሬዚዳንት ዘለንስኪ ውሳኔውን ለሩሲያ የ10 ቢሊዮን ዶላር ተጨማሪ የጦርነት ፈንድ እንደሚሰጥ በመግለጽም ተቃውሟቸውን አሰምተዋል። አሜሪካ ስትራቴጂካዊ ነዳጅ ክምችቷን በታሪክም ባልታየ መጠን ለመልቀቅ መገደዷ የችግሩን አስከፊነት ያሳያል። በወታደራዊ ረገድም ጦርነቱ ሩሲያን እየጠቀመ የሚገኝ ሲሆን አሜሪካ እስራኤል ለመከላከል የምታቃጥላቸው ፓትሪዮትና ቶማሃውክ ሚሳኤሎችም ዩክሬን በጉጉት የምትጠብቃቸው ነበሩ። አሁን ላይ የአሜሪካ ጦር መሳሪያ ክምችትም ወደ መካከለኛው ምስራቅ በማዘንበሉ የዩክሬን ጦር የተዳከመ ሲሆን በአንጻሩ የሩሲያ ጦር ደግሞ መሳሪያዎችን እንደሱ 400 ያሉ በዓለም ገበያ ተፈላጊነት ያላቸው እንዲሁም ደግሞ ስራቸውም ሀያል የሆኑ መሳሪያዎችም እየጨመሩ መጥተዋል። ሩሲያ ለኢራን ደህንነት መረጃ በማቀበል የአሜሪካን ተጽዕኖ ለማዳከም እየሰራች መሆኑን በትንታኔው ተመላክቷል። በመጨረሻም የኢራን ጦርነት በቴራ ላይ የመንግስት ለውጥ ለማምጣት የታቀደ የምዕራባውያን ህልምና አስቀርቶታል ተብሏል። እንደ ጆን ማርሻል ያሉ ታዋቂ ምሁራንም አሜሪካ ማሸነፍ የማትችለው ጦርነት በመጀመር የብቃት ማነስ ያሳገች መሆኑና ይህም ለሩሲያና ለቻይና ትልቅ የሞራል የበላይነት እየሰጠ መሆኑን ይከራከራሉ። በጠቅላላው የኢራን ጦርነት በቆየ ቁጥርም ሩሲያ በኢኮኖሚ የበለጸገች በዲፕሎማሲ ረገድም እንደ ታማኝ ኃይል አቅራቢነት በስሟ እየታደሰ እንደሚመጣ የቲያትር ወርልድ ዘገባ ያጠቃልላል። መካከለኛው ምስራቅ በአሁኑ ሰዓት ላይ ዓለማችን ያጨናነቀ የሚገኝ ጦርነት ከፍቶ እስካሁን ድረስም መፍትሄ አላገኘም። በዚህ አካባቢም ተለዋዋጭነት ባለው ጥቃትም አንዳንዴ የእስራኤል ጦር እንዲሁም ደግሞ የአሜሪካ ጦርና አንዳንዴም ደግሞ ኢራን ያጸፋ እርምጃ እየሰጠች ትገኛለች። በአሁኑ ሰዓት ላይ መካከለኛው ምስራቅ ከምንጊዜውም በላይ እየተጨነቀ የሚገኝ ሲሆን አሜሪካ በኢራን ላይ ወታደራዊ ጫናን እንድታጠናቀር ሳውዲ አረቢያ ጠይቃለች። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ በደረሰበት በዚሁ በአሁኑ ወቅት ላይ ሳውዲ አረቢያና እስራኤል ዋሽንግተን በቴህራን ላይ ያላትን ወታደራዊ ጫና እንድታጠናቀር በይፋ መጠየቃቸውም ተሰምቷል። የዋሽንግተን ፖስት ዘገባ እንደሚያመላክተው የሳውዲው አልጋውራሽ መሐመድ ቢን ሰልማንና የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ቆራጥና ጠንከር ያለ እርምጃ እንዲወስዱም ከፍተኛ ዲፕሎማሲያዊ ግፊት ያደረጉ ይገኛሉ። ይህንን ተከትሎም የአሜሪካ መንግስት ከኢራን ጋር ሊኖር በሚችለው ማንኛውም ወታደራዊ ግጭት ከጎኗ የሚሰለፉ አገራትን ዝርዝርን በቅርቡ ይፋ እንደምታደርግ አስታውቃለች። ይህ እርምጃ ዋሽንግተን በክልሉ ያላትን ወታደራዊ ዝግጁነት ለማሳየትና የጥምረት ኃይሏን ለማጠናከር ያለመ ሲሆን በቀጠናው ያለው የኃይል ሚዛን በእጅጉ ሊቀይረው እንደሚችልም ተገምቷል። የሳውዲ መሪ መሐመድ ቢን ሰልማን የኢራን ቀጠና ተጽዕኖ ለመግታት የአሜሪካ ወታደራዊ ድጋፍ የግድ መሆኑ ሲያምኑ፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ የቴህራን የኒውክሌር ፕሮግራም ሙሉ በሙሉ ለማሰናከል ዋሽንግተን ወታደራዊ አማራጮቿን አጠናክራ እንድትቀጥል ይፈልጋሉ። ይህ በሆነበት በአሁኑ ሰዓት ላይ የባህረ ሰላጤው ሀገራትም ከአሜሪካና ከኢራን ጦር ራሳቸውን ያገለሉ ይገኛሉ። የዚህ ሚስጥርም ምን እንደሆነም ተለይቶ ታውቋል። የባህረ ሰላጤው ሀገራትም በአሜሪካና በኢራን መካከል ባለው ግጭት ውስጥም እጃቸውን ያላስገቡበት ከጥልቅ ስልታዊ ግምገማ በመነሳት እንደሆነ ኢራቃዊው የፖለቲካ ሳይንስ ምሁር አብዱል ማሊክ አልሁሴን ለስፑትኒክ ገልጸዋል። ተንታኙ ሀገራቱ አጸፋዊ እርምጃ ያልወሰዱትም ጥቃቱ በእስራኤል ወይም ደግሞ በአሜሪካ እንደተሰነዘረ መረጃ ስላላቸው ነው የሚለውን መላምትም ውድቅ አድርገውታል። እንደ አልሁሴን ገልጻ ከሆነ ሀገራቱ ቀደም ሲልም በኢራን በኩል ቀጥተኛ ሆነ ተዘዋዋሪ ጥቃቶች የደረሱባቸው ቢሆንም አሁን ላይ ሰላምን የመረጡት ደግሞ በሁኔታዎች ላይ ተመስርተው ከደረሱበት ብልህ ውሳኔ የተነሳ ነው ብለዋል። እነዚህ መንግስታትም ከጀምሮ የግጭት አካል አለመሆናቸው የጠቀሱት ተንታኞቹ ውጥረቱም እንዳይባባስ በዲፕሎማሲያዊ መንገድ ሲጥሩ መቆየታቸውን አስረድተዋል። ለዚሁ ውሳኔያቸውም የላቀ የደህንነት መከታተያ ስርዓታቸው ከምዕራባውያን ጋር ያላቸው የጸጥታ ትብብርና የሀገራት መረጋጋት ፍላጎት ትልቅ ሚና ተጫውተዋል ብለዋል። በተለይም በቀጠናው ያለው ስጋት በመቀነስ የኢኮኖሚ ተቋማቸውን ደህንነት መጠበቅ ቅድሚያ የሚሰጠው ጉዳይ ሆኖም ተገኝቷል። በመጨረሻም ግጭቱ የሚያጋጥማትን ከኢራንም ከመሆኑም አንጻር ሊራዘም በሚችል ጦርነት ውስጥም መግባት የማህበረሰባችን ሰላምና ብልጽግና እንደሚያናጋ ሀገራቱን በጽኑ ይረዳሉ። በመሆኑም የባህረ ሰላጤው ሀገራትም ከስሜታዊነት ይልቅ ለፖለቲካና ለጸጥታ መረጋጋት ቅድሚያ በመስጠት ከጦርነት ራሳቸውን ለማግለል ስልታዊ ውሳኔ ማሳለፋቸውን አልሁሴን ለስፑትኒክ በሰጡት ማብራሪያ አረጋግጠዋል። በዚህ የመረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘን።